ይህ ሰው በተደጋጋሚ ስሊፕ ፓራላይሲስ ያጋጥመዋል። ከዛም ካሜራ ተክሎ በሚመለከትበት ጊዜ እጅግ በጣም አስደንጋጭ ነገር ነበር የተመለከተው። ከዛ በፊት ግን ስሊፕ ፓራላይሲስ ምንድነው? እንቅልፍ ሊወስደን ሲል ወይም ደግሞ ከእንቅልፍ እንደመባነን ስንል የሚፈጠር አስጨናቂ ስሜት ነው። ይህ ነገርም ሲፈጠር ሰውነታችን አይንቀሳቀስም፣ ማውራትም ይከብደናል። ሰውነታችንንም ማዘዝ እናቆማለን፣ ማለትም ደግሞ ፓራላይዝ እንሆናለን ማለት ነው። በአማካይ አንድ ሰው በህይወቱ አንድ ጊዜ ስሊፕ ፓራላይሲስ ያጋጥመዋል። የዚህ ሰው ግን እጅግ በጣም ነው የሚለየው። በየቀኑ ስሊፕ ፓራላይሲስ ያጋጥመዋል። ይህ ነገርም እጅግ በጣም እየተደጋገመ በሚሄድበት ጊዜ አንድ ነገር ለማድረግ ይወስናል። ካሜራን በመትከል በእንቅልፉ ሰዓት የሚፈጠረውን ነገር ለማየት ይወስናል። የገጠማቸው ካሜራዎችም ሁለት ሲሆኑ የመጀመሪያው ትክክለኛ የሆነ ምስልን የሚያሳይ ሲሆን ሁለተኛው ደግሞ ከካሜራ እይታ ውጭ የሆኑ ነገሮችን የሚቀርጽ ሲሆን እነሱንም በመትከል እንቅልፉን ይተኛል። በተርማል ኢሜጅ ካሜራ የተቀረጸውን ምስል ከእንቅልፉ በመነሳት በጠዋት ላይ በሚመለከትበት ጊዜ እጅግ በጣም አስደንጋጭ ነገር ያያል። በተርማል ኢሜጅ ካሜራም የተቀረጸው ምስል ይህንን ይመስላል። በተኛበት ወቅትም አንድ መንፈስ የሚመስል ነገር ወደሱ እንደሚመጣ ያሳያል። እናንተም ይህ ክስተት አጋጥሟችሁ የሚያውቅ ከሆነ ኮሜንት ላይ ጻፉልኝ ባይ